ቻኬቲ ዋነቲና ሀፍቱ አፋንኩ ገለታ ጋመቹ ዳንዱቴ ክሉን ዛርዛዳ ማናኬቱሉደ አንሲፋን ዘገዳ ጊልወቦት ይብቱ ወይቦ ቻኬቲ ዋነቲና ሀፍቱ አፋንኩ ገለታ ጋመቹ ዳንዱቴ ክሉን ዛርዛዳ ማናኬቱሉደ አንሲፋን ዘገዳ ጊልወቦት ይብቱ Makansi dade taedi yakopi wati kosonjedi nakati kete gale yamake piana nekama inno natunde ishane puva Ansikan zagadan kilwakot yukutu Yomotay ako garuta dagatsin Jirenya kostarin siniska kisisi Kayisin adimana jaitisa Adnatina kutin wakan ko nagagat nundang ማስተምረው በእግዚአብሔር ፈቃድ አብረን እንድንማማር የሚያስተምር እግዚአብሔር ነው። የሚማረው እግዚአብሔር ነው። የሚማስተምርበትን አንደበት እናንተም የምትሰሙበትን እዝነ ልቡና ለሁላችንም አንድ አድርጎ ይክፈትልን፣ ይግለጽልን። ብዙ ሰዎች ተሰበሰቡ እስከየት ካየሁ በእግር ነው የሚለው እርስ በርሳቸው እስከሚረጋገጡ ድረስ ቦታው ነቦ ማለት ነው። ብዙ ሰዎች ተሰበሰቡ። ማን? ኢየሱስ ክርስቶስ በሚያስተምርበት ጊዜ በአካለ ሥጋ የድንግል ማርያምን ለብሶ 33 ዓመት ከ3 ወር አስተምሯልና በሚያስተምርበት ጊዜ ብዙ ሕዝብ ትምህርቱን ለመስማት ተሰበሰቡ ይላል።
ጊዜ የተሰበሰበው ሕዝብ ብዙ ትምህርቱን ለመስማት የመጣለ፣ ብዙም ደግሞ ምን ይናገር ይሆን ብለው በተንኮል ለማጥመድ የመጣለ፣ ብዙ ደግሞ እሱን የሚነቅፉ ሁሉ አብረው ተሰብስበው፣ ብዙዎቹ ደግሞ አበርክቶ ያበራልና በልተን እንገባለን ብለው የመጡ አሉ። ብዙዎቹ ደግሞ ኩሌቶቹ መልኩ ስለሚያምር ኢየሱስ ክርስቶስ መልኩን ለማየት የሚሰበሰቡ አሉ። ስለዚህ አሰባሰባቸው መልካም እስካልሆነ ድረስ ተመለከተና ከውስጣቸው ያሉትን ምን ብሎ መከራቸው? ከፈሪሳውያን እርሾ ተጠበቁ የሚል ቃል ተናገሩ። ፈሪሳውያን ማለት ክርስቶስን የማያምኑ ዘወትር በተንኮል እየተከታተሉ ከነሱ በላይ መምህር ከነሱ በላይ አዋቂ የለም ብለው የሚያምኑ ይሄ የእግዚአብሔር ልጅ አይደለም የዮሴፍ ልጅ ነው ብለው ኢያሱ ብለው ለሕዝቡ የሚያውጁና ነገረ ሰሪዎች ነበሩና እናንተ የተሰበሰባችሁ ሰዎች በመካከላችሁ ፈሪሳውያን ስላሉ ከፈሪሳውያን እርሾ ተጠበቁ የሚል ቃል ተናገሩ። እነዚህ ፈሪሳውያን በጊዜው ባለስልጣን ነበሩ። ሕዝቡን ግማሹን በማስፈራራት ወደ ኢየሱስ ክርስቶስ ብሎ የተፈወሰውን ማን ተፈወሰ አለ? በዕለተ ሰንበት እንዴት ትፈውሳለህ እያሉ የታመመውን ሲያድን የጎበጠውን ሲያቃና ሁሉ ይቃወሙት ስለነበረ በዕለተ ሰንበት ሥራ አትስሩ ተብሏል፣ ሙሴ አዞናል። አንተ ግን ሕሙማንን ትፈውሳለህ። መጻጉዕን ያህል በሽተኛ 38 ዘመን በአልጋ ላይ ተጣብቆ የኖረውን ሁሉ በሰንበተ ዲያን አልጋን ተሸክመ ሄድ ብሎ አልጋውን አሸክሞታል። ስለዚህ በሰንበት የማይሰራ ስራ ሰርቷል እያሉ ይወቅሱት ነበር። የታመመውን ማዳን አይቻልም? የታሰረውን ማስፈታት ይቻላል። የታመመውን ማዳን ይቻላል። ዘመዶች በሰንበት መስራት የማይቻለው ምንድነው? እርሻና ቁፋሮ ነው። ወደ ቤተ ክርስቲያን ሄዶ መማር የነፍስ ዋጋ የሆነውን ቃለ እግዚአብሔር መጠየቅና መማር ማቅናት ያስፈልጋል። ኢየሱስ ክርስቶስም ይህን ሊያበራና ሊናገር ነው የመጣው። የትኛውን በዓል አክብረን የትኛውን እንደምንሰራ ሲነግረን ማለት ነው። ስለዚህ እነሱ ደግሞ እያዩ እንዳላዩ ሆኗል። በዓይናቸው እያዩ ክርስቶስን አብረው እያደሩ እያዩ ትምህርቱን እየሰሙ ነገር ግን ጆሮ እያለው የማይሰማ ብሎ ቅዱስ ዳዊት እንደተናገረ ፈሪሳውያን ይህን ስለማያደርጉ ከፈሪሳውያን እርሾ ተጠበቁ እያለ ያስተምርን ነው። አሁን ከፈሪሳውያን እርሾ በዓለማችን ፈሪሳውያን መናፍቃን ናቸው። ዛሬዎቹ መናፍቃን ከቅድስት ቤተ ክርስቲያን አፈንግጠው ድንግል ማርያምን ንቀው እግዚአብሔርን አጣለው እናቱ አይደለችም ብለው አምነውና የሚያሳምኑ እነዚህ የፈሪሳውያን እርሾ ናቸው። ስለዚህ በይበልጥ ወጣቶች መጠበቅ ያለበት ከምንድን ነው? ከዚህ ነው። አባቶችና እዚህ ተወልደው አድገዋል። ከእንግዲህ ሂደው መኪና መንገድ ላይ ቆሞ የሚያስተምረውን አይሰሙትም። ለምን? እዚያው በግብርና ኑረዋል። የተወለዱበትን ሃይማኖት አጥንተው ይዘዋል። ልጆች ግን ወጣ ብለው ሲመጡ አባቴ እናቴ የያዛችሁ ትክክል አይደለም እያሉ እንደገና መምከር ጀምሯል። ራስን ማጠፍ ጀምሯል። በዚህም ዘመን ማለት ነው። ለዚህ ከፈሪሳውያን እርሾ ወጣቶች ተጠበቁ ሲል ኢየሱስ ክርስቶስ አስተምሯል። ይህንን በማቴዎስ ወንጌል በምሳሌ እየዘረዘረ ያስተምራል። በማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ ዘሪ እነሆ በምሳሌ ያስተምር ነበር ኢየሱስ ክርስቶስ። ዘሪ ሊዘራ ወጣ ይላል። ዘሪ ሊዘራ ወጣ ሲል ገበሬ ሊዘራ ወጣ ማለት ነው። ወቅቱም ይህን ስላስመለከተ በትንሽ ደቂቃዎች እነዚህ እናያለን። ገበሬ ሊዘራ ወጣ፣ መሬቱን አርሶ አለስልሶ በስንት መከራ ለዘር አድርሶ ዘሩን ቋጥሮ አስቀምጦ ዘሪ ሊዘራ ወጣ። ገበሬው ዘሩን በአህያ ጭኖ በፈርቃውን በትከሻው ተሸክሞ ወደ ማሳ ሄደ፣ ተጓዘ ይላል። ሁላችንም አድርገነዋል። ሁላችንም እግዚአብሔር አምላክ የተዘራውን ዘር ለመልካም አድርጎ ፍሬውን እንድንበላ ሽማግሌ እንዲጦሩበት በዓላቶች እንዲዘከሩበት አምላክ ይፍቀድልን። የደከማችሁበትን በሬ የደከመበትን ላባቸው የተጠፈጠፈበትን እግዚአብሔር አምላክ በዝናብ አብቅሎ በነፋስ አሳድጎ እንደዚህ ለምርቱ እንዲያበቃን አምላክ ይፍቀድልን። ዘሪ ሊዘራ ወጣ ይላል። ዘሪውን ሊዘራ ወጣና ዘሩን ሲዘራ ማሳውን አለስልሷል። ዘሩን ሲዘራ ግን 4 አይነት ዘር ሆኗል። በመንገድ ላይ የወደቀ ዘር አለ ይላል። ዘሪ ሊዘራ ወጣ። ገበሬው ሲዘራ በመንገድ ዳር በመንገድ ላይ የወደቀ ዘር አለ። በጭንጫ ላይ ደግሞ የወደቀ ዘር አለ። በእሾህ መካከል የወደቀ ዘር አለ። በደል
በደህና መሬት የወደቀ ዘር አለ። እየሰማችሁ ነው። ገበሬ ስለሆናችሁ ይሄ ከእጃችሁ ስለምትዘሩ ታዩታላችሁ። ስትዘሩ ማሳው መንገድ ዳር ቢሆን የኔ ማሳ አካባቢ መንገድ የለውም ልትሉ ትችላላችሁ። ምሳሌ ነው። ዘሪ ሊዘራ ወጣ። ሲዘራ በማሳው ላይ እየዘራ ሲደርስ ዳር ሲደርስ ዘሩ መንገድ ላይ ተፈናቅሎ ያርፋል። ዛሬ ለበሰ መንገድ ላይ ያለው ዘር ምንም አፈር አላገኘማ። ከእጁ ነጥቆ አምልጦ ነፋስ ወስዶታል። መንገድ ላይ ወርዷል። ለምን ተዳረገ ሲባል ወፎች መጥተው ወይም ቁራዎች መጥተው ለቀሙ።